ኔል 1 ሚሊዮን ብር የሚመድብ ካለ ይንገረኝ ብሏል። ስለዚህ እኔም ይሄን ቻሌንጅ አክሴፕት አድርጌ እንደሰማችሁት እንግዲህ ላይፍ ኦፍ አቤል ጆን ዳንኤል ንቃተ ህሊናን ብሎ 1 ሚሊዮን ብር አስይዟል። ያው እኔ ሙስሊም ብዬ እስቲ ሚለውን ሰምተነው እንመለስ። ጆን ዳንኤል 1 ሚሊዮን ብር የሚመድብ ካለ ይንገረኝ ብሏል። ስለዚህ እኔም ይሄን ቻሌንጅ አክሴፕት አድርጌ እንደሰማችሁት እንግዲህ ላይፍ ኦፍ አቤል የ1 ሚሊዮን ብር ውርርዱን ተቀብሎኛል። እንግዲህ ውድድሩና አዘጋጆችም እንሂድ ብለውኝ ነበር፣ ግን ከነሱ ጋር መደብ ጨዋታው ፌር ይሆናል ብዬ ስላላሰብኩኝ ከነሱ ጋር አልመደብኩኝም። ላይፍ ኦፍ አቤል የአራዳ ልጆች እንግዲህ ዛሬ ከጆ ጋር ተገናኝተናል ማለት ነው። ከንቃተ ህሊና ጋር ቅዳሜ ከባድ ፊልም ያለ ማለት ነው። ጆን ዳንኤል ንቃተ ህሊናን ብሎ 1 ሚሊዮን ብር አስይዟል። ያው እኔ ሙስሊም ብዬ 1 ሚሊዮን ብር አስይዟል ማለት ነው። ጆን ዳንኤል ንቃተ ኢትዮጵያ ውስጥ ነው የምላችሁ ማንም አሸንፍ ንቃተ ህሊና the one thing he's going to get ከዚህ እውቅና ያገኛል። ግን don't get this wrong ሊሰዋ ነው የሚመጣው። የመጀመሪያው ሳክሪፋይስ በኢትዮጵያን MMA ንቃተ ህሊና ይሆናል። እኔ አሁን እኮ ጎበዝ ሆነ ፋይተር ጋር ከገባው እኮ ባሸንፈው ራሱ ተጎድቼ ነው ማሸነፍ። ንቃተ ህሊና ግን አቢካም ሚሊዮነር ሪንጉስ መቼስ እንደሱ ቆሻሻ ሰው ነው በኪሴ ሪንጉስ ነው የሚወጣው። ጆኒ ቢያሸንፈስ እግዚአብሔር ምስክሬ ነው ያሸንፈ። ዋግዋን ጋይስ እንዴት ናችሁ? ዛሬ ያደረገውን MMA ፋይት ሌጀንድ የሆነው ንቃተ ህሊና ጋር ተገኝተናል። የጆኒን ባለፈው ያደረገውን የእንቁላል እንዴት ነው ምላሽ ለመስጠት ያሰብከው? ሪንጉስ መቼስ እንደሱ ቆሻሻ ሰው አይደለም። እንቁላል ይዤ አሮጥን በኪሴ ሪንጉስ ነው የሚወጣው የወንዶች ቦታ ብሮ አው ሾው ሂም ያ ዲስሪስፔክት ምን አይነት ዋጋ እንደሚያስከፍለው አብረን እናያለን። ጆኒ ያንተ ብቁ ኦፖነንት ነው ብለህ ታስባለህ? በፍጹም ብቁ ኦፖነንት አይደለም። MMA መጀመሪያ እስከመሆኑ ድረስ ዝም ብለን በሚለው ነው እንጂ ጆኒ በዚህ ባለው ፊዚክ ማንንም ተቀብሎ ፋይት አስደረገው። እውነት ለመናገር የትኛውም ካምፓኒ ፋይት የሚያስደርግ ካምፓኒ አይቀበልም። ምንም አይነት ክራይቴሪያ ማያሟላ ሰው እግር እስከ ጉልበቱ ማንሳት ማይችል ሰው በምን አይነት ክራይቴሪያ ነው ፋይት የሚባል? አይ ግራፕሊንግን ፕሮሞት አደርጋለሁ ምናምን ንቃተ ህሊና አሸንፈ ይላል። ግራፕሊንግን ብቻ ይዞ መሄድ ምን አይነት ዋጋ እንደሚያስከፍለው አሁንም አሳያለሁ። ጆኒን በስንተኛው ራውንድ የምታሸንፈው ይመስላል? ቅድም ቦሌ የሆነ ምሳ እየበላው ህፃናት ልጆች መጡና ስንተኛ ራውንድ ታሸንፈዋለህ አሉኝ። አንደኛ ራውንድ አንደኛ ደቂቃ አልኳቸው። እንዴ ይሄን ሁሉ ጠብቀንማ ትንሽ አጫውተው ምናምን አለ። ፋይቱ እንዲያምርበት ትንሽ ላጫውተው አይመስልኝ? አሪፍ ይመስለኛል። ፈርስት ራውንድ እንዴት ፕሪፔር እንደሆንኩ አሳያለሁ። ሰከንድ ራውንድ ዘርረዋለሁ የሚል ሀሳብ አለኝ። ምን ይመስላል? ጥሩ ሀሳብ ይመስለኛል። ጆኒ ሜንታሊ ስትሮንግ ነው ብለህ ታስባለህ? ሜንታሊ ስትሮንግ አለመሆኑ የምታውቀው እንቁላሉ እንደወረወረ ሩጧል። ሩጥ እንዲህ ሰው ጀርባ መደረቅ እኔ አለፍ ሰዎችን አለፍ በጣም ምን እንደማደርገው ስለሚያውቅ ዊክ ነው። ሁሉም ማይክ ላይ ወጥቶ ካሜራ ፊት ለፊት ወጥቶ ያወራ ሁሉ ጠንካራ አይደለም። አሁን ChatGPT ስለ ሁሉም ነገር ያውቃል አይደል? ሁሉም ነገር ሜሞራይዝ አድርጎታል። ChatGPT እንደ ሰው ልጅ ህይወትን ይጎናጸፋል። ስንት ጫካ ስንት ነገር አልፌ ስንት እንስሳ አቋርጬ የተራመድኩ አልፌ መጣሁ። እኔ ይሄንን ለፍስፍስ እንዴት ነው ስትሮንግ ነው ብዬ የምወስደው? በፍጹም ጆኒ ቢያሸንፈስ እንዴት ነው ለምሳሌ